በሞት ጣር ሳላችሁ በሌሎች እይታ ቢሞትም አይቆጨውም የሚባል ህይወት አሳልፋችሁ ይሆናል። በእናንተ እይታ ግን ህይወታችሁ ደግማችሁ ልትኖሩት የማትፈቅዱት አስቀያሚ ሊሆን ይችላል። በተቃራኒው ደግሞ እናንተ ምርጥ ህይወት ነው ያሳለፍኩት ብትሉን፣ ሌሎች ግን ህይወታችሁ አሳዛኝ እንደሆነና እንዲሁ ሳይደላት ልታልፍ ነው ሊሉ ይችላሉ። ታዲያ ጥሩ ህይወት የሚባለው ምን አይነት ነው? ምን አይነት ህይወት ብትኖሩ ነው እናንተ ምርጥ ህይወት አሳለፍኩ የምትሉት? እናንተ ለራሳችሁ አስደሳች የምትሉትን ወይስ ሌሎች ስለ እናንተ አስደሳች ህይወት የሚሉትን? ደስተኛ ህይወት ማለት ምንድን ነው? ለህይወትስ መለኪያ ይኖረው ይሆን? ሶቅራጥስ የተባለ ፈላስፋ ስለ አሪፍ ኑሮ ሲያስረዳ አብዛኛውን ነገር ከስነ ምግባር አንጻር ይተነትናል። መልካም ስነ ምግባርንና ጥበብን አጣምሮ የያዘ መሆን አለበት ይላል። ይህ ስብዕና ውጫዊ ደስታ ቢያሳጣህ እንኳን ልትቀይረው የማይገባ ነው ይላል። መጥፎ ስብዕና ይዘህ በድሎት ከምትኖር መልካም ሆነ ብትሰቃይ ይሻላል ባይ ነው። ምክንያቱም መጥፎ ስብዕናና ደስታ ለየቅል ናቸው። የውስጥ ሰላም አይኖርህምና ነው። ሶቅራጥስ የውስጣዊ ሰላም ከውጫዊ ድሎት ምን ያህል አስፈላጊ እንደሆነ ያሰምርበታል። ብዙ እምነቶችም ከዚህ አመለካከት ጋር አንድነት አላቸው። የሰው ልጅ በህይወቱ በመልካምነቱ ከጸናና የአምላኩን ጎዳና ከተከተለ ህይወቱ ሙሉ ነው። በዚህ መንገድ ስቃይ ያለመመቸት ቢኖር እንኳን ይህንኑ መንገድ ስቶ ከሚያመጣው ድሎት በጣሙን የተሻለ ነው። ብዙ ጊዜ እንዲህ አይነቱ የህይወት መንገድ ትርጉም ያለውና ውስጣዊ ሰላም ቢሰጥም ውጫዊ ተድላን ግን አያመጣም። አርስቶትል በዚህ በሶቅራጥስ ሀሳብ ቢስማማም የጉስቁልናን ህይወት ግን አጥብቆ ይቃወማል። በምግባረ መልካም በጥበብ የበለጸክ መሆን እንደተጠበቀ ሆኖ በጤና በተድላ ተከብረ መኖርህም ምርጫ ውስጥ የማይገባ ህይወትን ሙሉ የሚያደርግ ነው ይላል። አንዱን ጥሎ ሌላውን አንጠልጥሎ ህይወት የለም ባይ ነው። የሰው ልጅ በሁሉም መልኩ በደስታ ሊኖር ይገባዋል። ኖርክ የሚባለውም ይህ ሁሉ ሲሟላ ብቻ ነው ይላል። የሰው ልጅን ደስታ ብቻ ደግሞ የኑሮ መለኪያ የሚያደርጉት አሉ። ሁሌም ደስተኛ የሚያደርግህን ነገር ተከተል፣ ኑሮ የተሟላ ይሆናል። እርግጥ ነው የሁሉም ሰው ፍላጎት በስተመጨረሻ ደስተኛ ሆኖ መኖር ነው። ለሰው ልጅ የተሟላ ህይወት መኖር መለኪያው እንደየሰው ደስታ ማግኛ መንገድ ይለያያል። የትኛውም አይነት የመረጥከው ህይወት ደስተኛ እስካደረገ ድረስ የተሟላ ህይወት ይኖርሃል። ዓለም ምንም ትርጉም የሌላት ባዶ ናት። ትርጉም ለነገሮች የሚሰጠው የሰው ልጅ ነው። ትርጉም በሌለው ዓለም ትርጉም ካላገኘው ብለህ ህይወትህን በመፍሰክሰክ አታሳልፍ። አንተ ትርጉም የሰጠኸውንና ያስደስተኛል ያልከውን ማድረግ ለህይወት ሙሉነት መሰረት ነው። ይህ አስተሳሰብ ደስታን እንደ ህይወት መመዘኛ ማድረጉና የሰዎች ደስታን የማግኛ መንገድ ደግሞ መለያየቱ ይዞት የሚመጣው መዘዝም አለ። ሰው በማሰቃየትና በመግደል ደስታን የሚቃርሙ ሰዎች ደግሞ በዚህ ምድር አሉ። ለዚህም ነው ሶቅራጥስና ሌሎች ፈላስፎች ለሁሉም የሚሰራ የስነ ምግባር መለኪያ ሊኖር ይገባል ብለው የሚሞግቱት። ሰውን እንዳሻ መሆን ትችላለህ ልትለው አይገባም፣ ሁሉም ሊገዛበት የሚችል የስነ ምግባር መለኪያ ሊኖር ይገባል ይላሉ። ከዚህም ባለፈ ሰውን ከእንስሳትና ከእጽዋት የሚለየው አንዳንዴም ሰውን ከሰውም የሚለየው ማሰብ መቻሉ ነው። ሁሌም መጠየቁና ለጥያቄው ምላሽ በጽኑ መፈለጉ ነው። ሁሌም በዚህ የሰውነት ጸጋ ማደግ ደግሞ ህይወትን ሙሉ የሚያደርግ ነው።